ቢያንስ ማናችን ቢሆን ራሱ የጎል ክፍያችንን ለማጽደቅ ሙሴ እንዴት ነው? እሺ የዛሬው ጨዋታ ከቶርናመንቱ በጣም ከባድ ቲም ጋር 4 ጊዜ ቻምፒየንስ ከሆኑት ጋር ነው የምትጫወቱትና ምን ታስባለህ? ያው በተሻለን መንገድ ምንችለውን እንሞክራለን። ያው የሚመጣው ውጤት ልንሸነፍ እንችላለን። የሚመጣውን ውጤት አናውቀውም። ያው ምንችለውን እንሞክራለን። ምን አይነት ስትራቴጂዎች አስባችኋል ለዚህ ጨዋታ? ያው በተሻለን መንገድ ቢያንስ ማናሸንፍ ቢሆን ራሱ የጎል ክፍያችንን ለማጠብ እንገባለን። ስለ ስንት እንጠብቅ? እኔ እንጃ እሱን 3-0 4-0 በእነሱ። እናመሰግናለን። ፍቅር እንዴት ነው? እግዚአብሔር ይመስገን። እሺ እናንተ ያው የቶርናመንቱ ቤስት ቲም እስካሁን 4 ጊዜ በተከታታይ የበላችሁ ናችሁና ያው ብዙ እንጠብቃለን ከእናንተ። ዛሬ የምንጠብቅ ያው ጠብቁ ምላችሁ አሪፍ ጨዋታ ለማየት ጠብቁ። ያው አሪፍ ቲሞች ናቸው፣ በጣም አሪፍ ፎርዋርድ ያላቸው ናቸውና ያው አሪፍ ፎርዋርድ ካለ ዲፌንሱ በጣም ይፈተናል ማለት ነው። ስለዚህ አሪፍ ጨዋታ የምንመለከት ይመስለኛል። ባለፈው ዓመትም አሪፍ ነበሩ። እንግዲህ አሪፍ ጨዋታ ለመጫወት አሪፍ ጨዋታ ለማየት እንሞክራለን። እሺ አምና 6-1 አሸንፋችሁ ነበረ። እስቲ አሁንም በዛው ስትራቴጂ ነው የምትቀጥሉት ወይ? አዎ ባለፈው ዓመት 6-1 አሸንፈው ነበር፣ ግን ያው የመጀመሪያ ዓመታቸው ነበር፣ የመጀመሪያ ቶርናመንታቸው ነበርና በደንብ አልተዋሃዱም ነበርና አሁን ግን አሪፍ ነገር መመልከት ይመስለኛል። አንድ ዓመት አብሮ ተጫውተዋል። ይሄ ደግሞ በደንብ ተዋህዷል ማለት ነው። እርስ በርስ ተዋውቀዋል። ስለዚህ ከባለፈው ዓመት በተሻለ አሪፍ ነገር የሚያሳዩን ይመስለኛል። እኛም ደግሞ ይሄ አዲስ አንድ ዓመት ተጫውተናል። ስለኛም አሪፍ ነገር እናሳያለን ብዬ አስባለሁ። እናመሰግናለን። እንዴት ነህ ሙሴ? ሰላም። ጨዋታው እንዴት አየውና ፐርፎርማንሳችሁ እንዴት ነበር? በጣም አሪፍ ተጫውተናል። ግን አንዳንድ ስህተቶች የተቃራኒ ቲም እንዲያስቆጥር ምክንያት ናቸው። ያው ጨዋታው 5-3 ነው ያለቀውና በስተት ጎል ባይገባባችሁ ኖሮ የማሸነፍ ድል ነበራችሁና ለቀጣዩ ምን እንጠብቅ? ለቀጣዩ ተመሳሳዩን ፐርፎርማንስ ግን ስህተቶችን ቀንሰን እንቀርባለን። እሺ አመሰግናለሁ ሙሴ። እንዴት ነህ ፍቅር? እግዚአብሔር ይመስገን። ያው የዛሬው ጨዋታ ተጠናቋልና እንዴት ነበር ጨዋታው? ጨዋታው አሪፍ ነበረ። አሪፍ አልነበረም። ያው ግን እዚህ ትምህርት ቤት ከገባን እንደ ጨዋታ አናውቅም። የኛ ፐርፎርማንስ ማለት ነው። በቃ ተጫውተን የማናውቀውን ጨዋታ የተጫወትነው ልክ አልነበረም፣ ትክክል አልነበረም። በጣም አፕሪሼት አደርጋቸዋለሁ። ፖይንታችን በጣም አሪፍ ነበሩ። በጣም ፈትነውናል። እንደዚህ ተፈትነን አናውቅም እዚህ ግቢ ከገባን ማለት ነው። በጣም አሪፍ ነበሩ። ግን እኛ ግን ችግር ነበረ። እሱን እንግዲህ ለሚቀጥለው ለማስተካከል እንሞክራለን። አሁን ያሸነፏችሁ ቴምቢ ለቀጣይ ለአሁኑ ቶርናመንት ምን ያህል ድረስ ይላሉ ብላችሁ ታስባላችሁ? ያው ቅድም እንደነገርኩ አሪፎች ናቸው። አሪፍ ስኳድ ኳሊቲያቸው ከባለፈው ዓመት ይሻላል ብላለሁ። ፕሪማች ኢንተርቪው ላይ እንደተናገርኩት አንድ ዓመት ተጫውቷል እና በደንብ ተዋህዷል ብዬ አስቤያለሁ፣ እንዳየሁት ከሆነ ማለት ነውና አሪፍ በዚሁ ከቀጠሉ አሪፍ የሚሄዱ ይመስለኛል። ያው እስከ የት እንደሚሄዱ ባላውቅም ግን አሪፍ ይሄዳሉ ብዬ አስባለሁ። እሺ አመሰግናለሁ ፍቅር።